ተነስተን ተመልካቾቻችን ልዩ ዝግጅት ይዘንላችሁ ቀርበናል። በዚህ ልዩ ዝግጅታችን ላይ ኮቪድ-19ን በተመለከተ እስካሁን ባሉት አጠቃላይ ሁኔታዎች ሀገር አቀፍ እንዲሁም ዓለም አቀፍ ሁኔታዎችን አንስተን ሙያዊ የሆነ ግምገማ እንዲሁም ትንታኔ እናቀርባለን። ይህን ለማድረግ አብሮኝ ሁለት ባለሙያዎችን ይዤ ቀርብ ያለው ዶክተር ምርጊሳ ካባ በአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ የህብረተሰብ ጤና ትምህርት ክፍል የህብረተሰብ ጤና ፋካልቲ የተባባሪ ፕሮፌሰር ነው። እንዲሁም ዶክተር ጀማር ማርቆስ በአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ የሕክምና ትምህርት ቤት ሬዚደንት ሐኪም ነው። በጉዳዩን በጥልቀት ሲከታተል የነበረ ወዳጃችን ነው። ሰፊ ውይይት እናደርጋለን። በዚህ በኮቪድ-19 እስካሁን ባሉት ሁኔታዎች ዓለም አቀፍ እንዲሁም አገር አቀፍ ሁኔታዎችንም አንስተን እንወያያለን። የተደረጉ ጥናቶችም አሉ። ዶክተር ምርጊሳ ካባ በተለይም ጅማ ዩኒቨርሲቲ አካባቢ የተደረጉ ያሉ ጥናቶችንም አንስተን እንወያያለን። ከዛ እንጀምር እስቲ ነባራዊ ሁኔታዎች እንዲሁም ሀገር ውስጥ እየተወሰዱ ያሉ የህብረተሰብ ጤና አጠባበቅ እርምጃዎች ውጤታማነታቸው ምን ይመስላል? ያመጡት ውጤትስ እንዴት ይታያል? ከዚህ ከጅማ ዩኒቨርሲቲ የተሰራ ጥናት እንጀምራለን። መጀመሪያ ጥናቱ የኖውሌጅ ፐርሰፕሽን ኤንድ ፕራክቲስ ነው የሚለው። እንደዚህ አይነት ጥናቶች ምን አይነት ጥናቶች ናቸው? ዶክተር ምርጊሳ ኦኬ ዌል ጥሩ ነው። እና ደግሞ እዛ ጥናት ውስጥ የተነሱትንም ነጥቦች በተለይ ውጤቱን እንዲሁም ድምዳሜውን በአጭሩ ብትዳስስልን ደስ ይለኛል። ዌል ጥሩ ነው። በጣም አመሰግናለሁ። እንደ ሁል ጊዜውም OMN መረጃዎች ለማህበረሰቡ እንዲደርስ የምታደርጉት ጥረት በጣም ጥሩ ነው እና ከዛ አንጻር አሁንም በዚህ ውይይት ላይ ያሉት ነባራዊ ሁኔታዎች ምን ይመስላሉ፣ ምን ደረጃ ላይ ነው ያለነው፣ የተጠኑ ጥናቶችስ ምንድነው ድምዳሜያቸው የሚለው መነሻ አይ ቲንክ በጣም ጠቃሚ ነገር ነው። የመጀመሪያው ነገር እውቀት፣ አመለካከት እና ድርጊት በሚመለከት ጥናቶች ይደረጋሉ እና እነዚህ ጥናቶች መነሻቸው ምንድነው የሚለው አይ ቲንክ መሰረታዊ ጥያቄ ነው። ምን ጊዜም የአንድ ማህበረሰብ ባህሪ ለመቃኘት በሚታሰብበት ጊዜ የባህሪ አጠቃላይ መገለጫዎች አንዱ እውቀት ነው። ሌላኛው ደግሞ አመለካከት ነው። ሌላኛው ድርጊት ነው። ስለዚህ እነዚህ ለየብቻቸው ወስደን በማየት የአንድን ግለሰብ ወይም ደግሞ ቡድን ባህሪ ይሄ ነው ብለን ለማለት በጣም አስቸጋሪ ነው። እነዚህ ሁሉ ነገሮች አንድ ላይ ተዋህደው ተቀነባብረው እኛን እና መለያችን የሆነውን ባህሪያችንን የሚገልጹት እነዚህ ሶስቱም ነገሮች አንድ ላይ ሲሆኑ ነው። ይሄ ማለት ምንድነው? ያለን እውቀት አንዳንድ ጊዜ በዝንባሌያችን፣ በአመለካከታችን፣ በአተያያችን ይገለጻል። አንዳንድ ጊዜ እውቀት ኖሮን አተያያችን፣ አመለካከታችን፣ ፐርሰፕሽናችን፣ አቲቲዩዳችን የተለየ ሊሆን ይችላል። ከእውቀታችን ተቃራኒ ሊሆን ይችላል። እንግዲህ የሚሆንበት ምክንያቶች ምንድናቸው? እንደ ማህበረሰብ የተፈጠርንበት ማህበረሰብ እኛ ላይ የሚያሳድረው ተጽዕኖ ከአስተዳደጋችን ጀምሮ እስካለንበት ድረስ ያለው ተጽዕኖ በእውቀት ባለን እውቀት ሊጠፋ አይችልም። በዛ ምክንያት እውቀቱም እያለን ዳሩ ግን አታያችን የድሮውን የነበረውን ውስጣችን ያለውን ነገር ሊመስል ይችላል ማለት ነው። በሌላ መልኩ እነዚህን ነገሮች ደግሞ በድርጊት ማሳየት አለብን። የምናቀውን የምናምንበትን በድርጊት ስንገልጸው ነው የባህሪያችን ሁለንተናዊነት የሚገለጸው ማለት ነው። አንዳንድ ጊዜ እውቀትን ሰዎች እውቀት አላቸው ይባልና ዳሩ ግን የሚያደርጉት ነገር ከሱ ተቃራኒ ይሆናል። እውቀት አለው ይባልና
ዳሩ ግን ለዛ ጉዳይ ያለው አመለካከት የተለየ ይሆናል። በዚህ ምክንያት ባህሪ በጣም ውስብስብና በደንብ በጥሞና በአግባብ መታየት ያለበት ነው። ምሳሌ የኮቪድ-19ን ማየት እንችላለን። አሁን እንግዲህ እውቀትንና ኖሌጅ አዌርነስን የተለያዩ ነገሮች ናቸው። አዌርነስ በአማርኛ ግንዛቤ ማለት ነው። ግንዛቤ እውቀት አይደለም። እውቀት የምትለካበት የእውቀት መለኪያዎች 1 2 3 4 ብለህ ዘርዝረህ በዚህ ነው መለካው ብለህ ማለት አለብህ። ስለዚህ እውቀትን የምትለካበት መንገድ አለ። አዌርነስ ግን ሰምተሃል፣ ስለዚህ ጉዳይ ሰምተህ ታውቃለህ ወይ? አዎ ያሉትን ግንዛቤ አለ ብለን ልንል እንችላለን። እስከማውቀው ድረስ በጣም ጥቂት ጥናቶች ናቸው አሁን እውቀት ላይ አተኩሮ ጥናት የተደረጉት። የሆነ ሆኖ ግን የሰው ግንዛቤ ለኮቪድ-19 ትልቅ ነው። ሰምተህ ታውቃለህ? አዎ ሰምቼ ያውቃለሁ። እንዴት ይተላለፋል? ዝርዝሩ ወደ እውቀት የሚወስዱትን ጉዳዮች በምናይበት ጊዜ አሁንም የተሻለ ደረጃ ያለበት ሁኔታ ነው ያለ ነው። ግን ያለው የሰው አቲቲዩድ አመለካከት አታያይ በምንመለከትበት ጊዜ አይ እኔን እኮ ግን እኮ አውቃለሁ ግን እኔን አያጠቃኝም፣ እኔ እኮ ለዚህ ተጋላጭ አይደለሁም፣ እኔ እኮ ብለህ የምትላቸው ጉዳዮች ምናልባት በእውቀት ደረጃ ያንን ላትገነዘበውና አመለካከት የተለየ ሊሆን ይችላል። በድርጊትም በምንመለከትበት ጊዜ እንግዲህ እንደምናየው ነው። ምናልባት በጣም ሰዎች በስፋት የሚርመሰመሱባቸውን አደባባዮች በዚህ በአዲስ አበባ ከተማ ውስጥ ዞረን በምንመለከትበት ጊዜ ተማረ አውቀዋለሁ ብሎ ራሱን ይገምታል የምትለውም ሰው ቢሆን ድርጊቱ ግን ለኮቪድ-19 አጋላጭ የሆኑ ድርጊቶችን ሲተገብር እንመለከታለን ማለት ነው። አሁን በዚህ በጅማ ዩኒቨርሲቲ የተሰራው ጥናት ላይም አይ ቲንክ በእውቀት እና በድርጊት መካከል ትልቅ ጋፕ እንዳለ ነው የሚያሳይ የሚመስለኝ። ሪዛልቶቹን ብናይ ብዙ ሰው ስለ ጉዳዩ ለምሳሌ በጣም የሚገርም ወደ 95% ካልሳሳትኩ እንትኑ ላይ ብዙ ሰው እንትን አለው በምን እንደሚተላለፍ እንዴት እንደሚተላለፍ ኢቭን ምልክት የማያሳይ ሰው ቫይረሱን ሊያስተላልፍ እንደሚችል ሁሉ ግንዛቤ ወይም ያውቃል። ግን በተግባር ደግሞ ወደ ተግባር ስንመነዝረው ስንቱ ነው እጁን የሚታጠበው በየጊዜው፣ ስንቱ ነው በስብሰባዎች የሚበዙበት ቦታ የማይሄደው የሚለውን በዛ መካከል ክፍተት እንዳለ ያሳያል ይሄ ጥናት። ትክክል ነው። ሁለት መሰረታዊ ነገሮችን እዚህ ላይ ማየት ያስፈልጋል። የመጀመሪያው አይ ቲንክ የጅማ ዩኒቨርሲቲ የስራ ባልደረቦች ያጠኑት ጥናት ጥሩ ነው፣ በጣም ጥሩ ጥናት ነው። እንግዲህ አንዳንድ ጊዜ ጥናትን ወደ ጥናት ውስጥ ገብተን ደግሞ ስለ ጥናት ማውራት አይሆንብን እንጂ ጥናት በምናጠናበት ጊዜ ፊት ለፊት እየተነጋገርን ኢንተርቪው ማድረግና በራስህ ሰው ጋር ሳትገናኝ የምትሞላቸው የጥናት ውጤታቸው ሊለያዩ ይችላሉ። የሆነ ሆኖ ግን እውነታ ነው ወይ የጅማ ላይ የተጠናው ጥናት ተመሳሳይነት አለው ወይ ብለን ብንል ከዚህ በፊት በኦሃዮ ስቴት ዩኒቨርሲቲም እንደዚሁ የተሰራ ጥናት አለ እዚሁ ኢትዮጵያ ውስጥ ማለት ነው። 4-5 ከተሞች ላይ ተመሳሳይ ውጤት ነው በዚሁ በኮቪድ ላይ እና ተመሳሳይ ውጤት ነው ያለውና ያ ተመሳሳይ ውጤት ማለት ምን ማለት ነው? አዎ ግንዛቤው ትልቅ ነው፣ ድርጊቱ ያነሰ ነው። ሁለት ነገሮች አሉ እዚህ ጋር። አንደኛ እውነት ነው በየትኛውም ጊዜ የግንዛቤ ደረጃ ከፍ ያለ ነው። ዳሩ ግን ያንን የምናቀውን ያህል መተግበር ግን ብዙ ጉዳዮች ውስጡ አሉበት፣ በጣም ብዙ ጉዳዮች። አንደኛ የአቲቲዩድ ጉዳይ አለ፣ ቅድም እንዳልነው የአመለካከት ያተያይ የዝንባሌ ወዘተርፈ ጉዳዮች አሉበት። ሁለተኛ የስኪል ኤሌመንት አለ፣ አደርገዋለሁ አላደርገውም፣ እችለዋለሁ አልችለውም፣ ይህንን ነገር ለማድረግ ምን ያስፈልጋሉ የሚሉ ጉዳዮች አሉ። ስለዚህ ከነዚህ ጉዳዮች ጋር አብሮ ተያይዞ የሚቀርብ ነው። አንዱ ይሄ ነው። ሁለተኛውና ወሳኙ ነገር ደግሞ ምንድነው? ጥናቱን በምናደርግበት ጊዜ የነበረን አስተሳሰብ
የነበረን አታያይ እና ምናልባት ከተወሰነ ጊዜ በኋላ የሚኖረን እንደ ሰው ይለያያል። ያለን መረጃ ለአዲስ ጉዳዮች ለአዲስ ክስተቶች ተጋላጭ የሆንባቸው ጉዳዮች አመለካከታችንን ድርጊታችንን እንዲሁም ግንዛቤያችንን ሊቀይሩት ይችላሉ ማለት ነው። በዚህ ምክንያት እንግዲህ አንዱና መሰረታዊ ነገር ከዛ ጥናት ያገኘነው ነገር የምንሰጠው ለህብረተሰቡ የምንሰጣቸው መልእክቶች ተከታታይነት ያለው ነገር የአንድ ጊዜ ድርጊት የአንድ ጊዜ ስራ የአንድ ጊዜ ጉዳይ ሳይሆን በተከታታይ ስለ ኮቪድ-19 መጮህ መናገር ማስተማር ማሳወቅ ማሳየት ያስፈልጋል የሚለው ነው። አይ ቲንክ ትልቁ ነጥብ። በጣም አመሰግናለሁ። እዚሁ ጥናት ላይ ብሪፍሊ እንቆያለን ዶክተር ጀማልና ምንድነው ይሄ ያለው ክፍተት? ቅድም ስንነጋገር ነበር። ይሄ የሪስክ ኮሚኒኬሽን ችግር አለ ነው የሚሉት ሶሳይቲው። ሲጀመር ሪስክ ኮሚኒኬሽን ምንድነው በኋላ እንመለሳለን ዶክተር ምርጊሳ አንተ ጋር። ግን አጠቃላይ ጥናቱ ላይ ያለ ብሪፍ ግምገማ ምንድነው? ኦኬ ከዶክተር ካባ በደንብ ገልጾታል። ከሱ በኋላ መናገር በጣም ይከብዳል። ኤኒዌይስ ጥናቱን እኔ ለማየት ሞክሬያለሁ። እንደዚህ አይነት ጥናቶች ካፕ ስተዲ የምንለው ናቸው እና ሎጂ አቲቲዩድና ፐርሴፕሽን የምናየው ነው። ይሄም እኛ የምናስተምረው ሰዎች እንዴት ያያሉ ኢንፎርሜሽኑ ራሱ ደርሳቸዋል ወይ ያውቃሉ ወይ እንዳደም እንዴት ነው ኢንተርፕሬት የሚያደርጉት ከዛ በኋላ እንዴት አፕላይ ያደርጋሉ ምን አይል ስራ ላይ ያውላሉ የሚለው ነገር ለማየት ነው ጥናቱ። ኢንጂነራል ጥናቱ ላይ ያለው ብዙ ሰዎች ምልክቶቹን ያውቃሉ። ኦልሞስት ወደ 83% የሚሆኑ ዋና ምልክቶቹን ያውቃሉ እንዴት ምን ምልክት እንዳለው ማለት ነው። ከዛ ደግሞ ሲቪር የሚሆነው ሰው ከተያዘ በኋላ እንዴት አይነት ሰዎችን በደንብ ሊያጠቃ እንደሚችል ያውቃሉ። ኦልድ ኤጅ ላይ በደንብ ይሄ ዲዚዝ ሲቪር መሆን እንዳለበት 72% የሚሆኑ ሰዎች ያውቃሉ። ከዛ በኋላ እንዴት እንደሚተላለፍ ሜንሊ በድሮፕሌት እንደሚተላለፍ ብዙ ሰዎች አብዛኛው 95% ያውቃሉና እዚህ ላይ ትንሽ ክፍተት አለው ብሎ ጥናቱ የሚያስቀምጠው አሲምፕቶማቲክ ምንም ምልክት የሌለው ሰው በዚህ በሽታ ከተያዘ በኋላ ማስተላለፍ ይችላል ወይስ አይችልም የሚለው ላይ ኦልሞስት 31% የሚሆኑ ሰዎች ብቻ ናቸው አሲምፕቶማቲክ የሆነ ሰው በዚህ ቫይረስ ተይዞ ምንም ምልክት የሌለው ወደ ሌላ ሰው ያስተላልፋል ብሎ የሚያስቡት ኦልሞስት ትልቅ ክፍተት ነው። ይሄ ትልቅ ክፍተት ነው። ሌላ ደግሞ የህፃናትና ልጆች ቺልድረን እንደ ያንግ አዳልት የምንለው ምን ፕሪኮሽን መውሰድ አለባቸው ብሎ የሚያስቡት 6% ብቻ ናቸው። እነዚህ ህፃናቶችና ያንግ አዳልት ቫይረሱን ወስዶ ለሌላ ሰው ማስተላለፍ ይችላሉ የሚል ፐርሴፕሽን ብዙ ሰው የለውም። ያ እንትን ላይ በጣም ይሄ ትልቅ ክፍተት ነው እነሱ ያዩበት እና በሶስት ነው ያካፈሉት ኢንጂነራል ይሄንን እንትን ማለት ነው። ሃይ ናይሮጂ ያላችሁ እንዴት እንደሚተላለፍ ምልክቶቹን ምን አይነት ፕሪኮሽን መውሰድ እንዳለባቸው አንድ ላይ ተጨምቆም ናውሎጂያቸውን በሶስት ነው ያካፈለው። ሃይ ናውሎጅ ላው ናውሎጅና ሞዴሬት ናውሎጅ ምን እውቀታቸው ማለት ነው። እንደ መልቲ ዳይሜንሽናል ናውሎጅ ያላቸው ሰዎችን በሶስት ያካፈሉ። ሃይ የሆኑት 41% ናቸው። ከፍተኛ እውቀት ያላቸው በጉዳዩ በሁሉም በኩል ለምሳሌ እንዴት እንደሚተላለፍ ምልክቶቹን ምን ማድረግ እንዳለባቸው የሚያውቁና የሚተገብሩ 41% ይሆናሉ። ከዛ ሞዴሬት ያሉት ደግሞ ኦልሞስት እሱም እኩል ነው 41.7 ነው። ያኛ ደግሞ 41.3 ነው። ለው የሚለው 17% ነው እና በዚህ ኤሪያ ኦፍ ኢንተርቬንሽን ብለው ያስቀመጡ እነዚህ ቅድም ያልኩ ክፍተቶች ላይ ሶ ኢንፎርሜሽን መንግስት ሆነ ሌላ አካል በደንብ መስጠት እንዳለባቸው ነውና የጥናቱን ምን ማን ኢንቮልቭ አደረገ ምንለው ብናይ ደግሞ ኦልሞስት ጄኔራል ፖፑሌሽኑን ትንሽ ሪፕሬዘንት ሊያደርግ ይችላል ብለ ታስባለ። ፋርመሮቹን ኦልሞስት ወደ 30% ገበሬዎችን ኢንክሉድ አድርጓል። ከዛ ደግሞ ተማሪዎችንና
እንትኖቹን አሉ ዲሞግራፊክ እንትን አሉ ከኮሌጅ በላይ ከ9 እስከ 10 የተማሩት እና በትምህርት ደረጃዎቹንም ማስቀምጣልና ትልቅ ትምህርት ደረጃ ያላቸው እና ይህን ቫይረስ በረቻችን እኔ በሚያደርጉ ፕሪኮሽን ጥንቃቄ ሊከላከል ይችላሉ የሚሉ ሰዎች ይህንን ፖዚቲቭ እንትን ናቸው ይህ ነገር እንትን ለማድረግና እንደዚህ ነው ያየሁት እኔ ኢንፋክት የተለያየ የህብረተሰብ ክፍል ዳስሷል እና ደግሞ በሽታውን ለመከላከል የሚያስፈልጉ የእውቀት የግንዛቤ እና የድርጊት ቅድም ተባለው እነዚህን አሰባጥሮ ለማድረግ ተሞክሯል ጥሩ ነው ውጤቱ እንደተባለው ሪቪው እንዳደረከው ክፍተቶች ያሉበት ቦታ ለመሙላት ይሄ በተለይ በዚህ ጉዳይ ላይ እየሰሩ ያሉ ሰዎችን የሚጠቅም አይነት ጥናት ነው ብሪፍሊ ይሄን ጥናት ከማለፋችን በፊት ዶክተር ምርጊሳ ካባ ስለ ሪስክ ኮንክሉዥን ላይ ኮቪድ-19ን በተመለከተ ሪስክ ኮሚኒኬሽን ኤንድ ፐብሊክ ኤዱኬሽን በደንብ ተጠናክሮ መሰራት አለበት እዛ አካባቢ ክፍተቶች አሉ የሚል ኮንክሉዥን አለው እዛ ጥናት ላይና ሪስክ ኮሚኒኬሽን ምንድን ነው በፐብሊክ ሄልዝ በጣም ብሪፍሊ እሺ እንግዲህ ምንድነው ኮሚኒኬሽን ምንድነው የባህሪ ቅኝትና የባህሪ ምልከታ እንዲሁም የባህሪን ለመለወጥ የሚደረጉ ጥረቶች የተለያዩ አይነቶች ናቸው በመደበኛው ጊዜ አቅደህ አስበህ በዚህ በኩል ነው መሰራው እንደዚህ ነው መሰራው በዚህ እንደዚህ አይነት መልእክቶችን ነው ማስተላለፍ ያለብኝ እነዚህን መልእክቶች ደግሞ ቴስት አድርጌ ነው ማለት አረጋግጬ ነው ብለህ የምትሰራቸው ስራዎች ኖርማል መደበኛው የኮሚኒኬሽን ስራዎች ናቸው ዳሩ ግን በአሁን ባለንበት አይነት መንገድ የኮቪድ-19 አይነት ድንገተኛ አይነት ክስተት ድንገተኛ አይነት ችግር በሚገጥምበት ጊዜ ሙሉ በሙሉ በቂ የሆነ መረጃ በቂ የሆነ በጥናት ላይ የተደገፈ መነሻ ሐሳብ ላይኖር የሚችልበት አይነት ሁኔታ ነው ያለውና እንደዚህ በሚሆንበት ጊዜ ቆይ ጊዜ ወስጄ አቅጄ ነው መሰራው የምትለው አይነት ነገር በሌለበትና በተለይ አንዳንድ ጊዜ ሩመር ማለት መላምቶች እና በማህበረሰቡ ውስጥ የሚመላለሱ እውነት ያልሆኑ ዳሩ ግን በሽታው ከዚህ ነው የመጣው ከዛ ነው የመጣው ይሄ ያድናል የዚህ ያድናል እነዚህ ሩመሮች ይባላሉና እንደነዚህ አይነት ሩመሮች ኦቨርቴክ አድርጎ እውነታውን አፌክት እንዳያደርጉ አትሊስት ሳይንሳዊ በሆነ መንገድ ሊመስል በሚችል መልኩ መረጃ ባገኘህበት ጊዜ ሁሉ ያንን መረጃ እየተጠቀምክ በፍጥነት የምታደርገው ነው ሪስክ ኮሚኒኬሽን ማለት ሪስክ ኮሚኒኬሽን ጥንቃቄ የሚያስፈልገው አሰራር ነው እንደ መደበኛው የኮሚኒኬሽን ስራ ወይም ተግባቦት እንበለው እንደ መደበኛው የተግባቦት ስራ አቅደህ አልማ አስበ ሰዎችን አሳትፈ የምትሰራው ስራ ባለመሆኑ ኃላፊነት በተሞላበት መንገድ የምትሰራው ስራ ነው ያ የምትሰራው ስራ ምናልባት እንደገና ሰዎችን ወደ ተሳሳተ መንገድ እንዳይመሩ መጠንቀቅ ስለሚገባ ከፍተኛ ጥንቃቄ የሚያስፈልገው አሰራር ነው ማለት ነው ስለዚህ ዋናው ጉዳይ ምንድነው ሰዎች ማህበረሰቡ ወይም የተወሰኑ ቡድኖች በዚህ በሽታ እንዳይጋለጡ እንዳይቸገሩ እንዳይያዙ ለማድረግ ስለሆነ እና እነዚህ ሩመሮች ኦቨርቴክ ለማድረግ ስለሆነ በፍጥነት ነው መሰራት ያለባቸው አንዱ ይሄ ነው ፍጥነት ነው ሁለተኛውና ትልቁ ነገር መረጃውን የሚያስተላልፈው ተአማኒነት ያለበት ሰው ነው ወይም ደግሞ ተአማኒነት የተሞላበት ክፍል ነው ለምሳሌ ስለ ኮሮና ቫይረስ መናገር ያለበት ማን ነው መናገር ያለበት የጤና ባለሙያው ነው ወይም ደግሞ ከሱ ጋር ተጓዳኝነት ያላቸው በዛ ስራ ላይ ያሉ ሰዎች ቢሆኑ የተመረጠ ነው ወይም ደግሞ ህብረተሰቡ ጆሮ ሰጥቶ ሊያዳምጣቸው የሚችሉ የህብረተሰቡ ክፍሎችን በቂ ባይባልም ኦሪየንቴሽን ሰጥተ የምታስተላልፈው ነው ስለዚህ ይሄ ማለት ምን ማለት ነው
ሪስፔክት የምታደርጋቸውና ሰው ጆሮ ሰጥቷቸው ሊሰማቸው የሚችላቸው ሰዎች ነው ኢንጌጅ የምታደርገው ማለት ነው። አንዳንድ ጊዜ አንፎርቹኔትሊ ሁሉም ሰው ባለሙያ እንደመሆን ዘሎ በዚህ ጉዳይ ላይ መረጃ የመስጠት ያንን መረጃ ሰው እንዴት ያየዋል የሚለውን ነገር ሳያስብ ማለት ነውና ይሄም ሌላኛውና ሁለተኛው ትልቁ መታየት ያለበት ነገር ነው። ሶስተኛው በየጊዜው ትላንትና የነበረው መረጃ ዛሬ ይለወጣል። ለምን የእውቀት ቅድም እንዳልነው እንደነዚህ አይነት በሽታ አሁን ለምሳሌ የዛሬ ወር የነበረን የእውቀት ደረጃ ዛሬ ካለው የእውቀት ደረጃ ይለያል። ምናልባት የሚቀጥለው ሳምንት የሚኖረን የእውቀት ደረጃ ደግሞ ይለያል። ስለዚህ በየጊዜው ባገኘነው መረጃ ልክ የምናስተላልፈው መልእክት በዛው መሰረት ተከታታይነት ባለውና ሞዲፋይ የሚደረግ አይነት መረጃዎችን ነው ማስተላለፍ ያለብን ማለት ነውና እነዚህን ኤሌመንቶች የያዘ ነው። በጣም አመሰግናለሁ። እስቲ አሁን አጠቃላይ ስለ እንግዲህ ቅድም እንዳልነው ዓለም አቀፉን እንዲሁም የሀገራዊ ሁኔታውን እንገመግማለን፣ ሙያዊ የሆነ ትንታኔ እንሰጣለን ብለን የተነሳው ነውና ወደዛ ጭብጥ እንግባ። ኢትዮጵያ ውስጥ እንግዲህ ማርች በፈረንጅ አቆጣጠር ነው የምናገረው ማርች 13 ነው የተከሰተው በሽታው። እስከ ዛሬ ድረስ 84ኛ ቀኑ ነው የተከሰተው። ስልህ ይሄ ኢንዴክስ ኬዝ የሚባለው በሙያ ቋንቋ የመጀመሪያው ኬዝ ማለት ነው ዲቴክት የተደረገው ማርች 13 ነው እና ከዛ በኋላ 84 ቀናት አልፈዋል። አሁን በየቀኑ ከዛ ጀምሮ የጤና ጥበቃ ሚኒስቴር በየቀኑ ሪፖርት ያወጣል። ይሄን ያህል ሰዎች ተያዙ፣ እነዚህ ሰዎች የጉዞ ታሪካቸው ይሄ ነው፣ ጉዞ ታሪክ የሌለው ይሄ ነው እያለ በሽታውን ማኔጅ ለማድረግ በሚጠቅም የኢፒዲሚዮሎጂካል ፓራሜትርስ ሪፖርት እያደረጉ ነበርና ይህንን ነገር ትሬንዱን እንገምግመው እስቲ። በእኔ አረዳድ በመጀመሪያዎቹ ጊዜ 100 ለመምላት ራሱ በጣም ብዙ ጊዜ ነው የፈጀው እና ከዛ በኋላ 100 እንደምንም ብሎ ገባ። አንድ ጥናት ነው ያነበብኩት 100 ከደረሰ በኋላ ነው እንደዚህ አይነት ሳይንሳዊ ጥናቶች ሊደረጉ የሚገባው አሰምሽን ነው እና በጣም ብዙ ጊዜ ቆይቶ ነው 100 የገባው። አሁን ዛሬ አይ ቲንክ ከዛሬው ሪፖርት ጋር 701 አካባቢ ደርሰዋልና እዚህ ትሬንድ ላይ አጠር ያለ ትንታኔ እናድርግ እስቲ። ዶክተር ጀማል ያንተ እይታ ምንድነው? ኦኬ ትንሽ ዶክተር ካባ ያሉት ነገር ላይ ትንሽ ልጨምርና በጣም ኢምፖርታንት ነው ብሪፍሊ ልጨምርና ሪስክ ኮሚኒኬሽን ምን እንደ ኮሚኒቲ ኢንጌጅመንት የሚባሉ ህብረተሰቡን ማሳተፍና ያሉን ነገር ኢንፎርሜሽን ታይምሊና ትራንስፓረንት በሆነ ግልጽ በሆነ መንገድ ኮሚኒኬት ማድረግ በጣም ኢምፖርታንት ነው እና በእኛ መንግስት ይሄን ነገር ኢምፖርታንሱን በደንብ አንደርስታንድ ያደረገ አይመስልኝምና ይሄ ነገር በደንብ አድሬስድ መሆን አለበት። ለብቻ ምንም ማድረግ አይችልም። ህብረተሰቡ ካልተሳተፈ ምንድነው መሰለኝ የሚተላለፍበት መንገድ እኛም ማናውቀው ህብረተሰቡ የሚያውቀው ነገር ሊኖር ይችላል። ስለዚህ እዛ አካባቢ ዊል ጊቭ ዘም አን ኦፖርቹኒቲ እንዴት መከላከል ትችላላችሁ ጀስት ፋክቱን እነግራቸዋለን። they can devise their way even እንዴት መከላከል እንዳለባችሁ ዲቫይስ ያረጋሉ፣ መንገዱን እንትን ይላሉ። ከዛ በኋላ ሜንቴን እንዲ ማድረግ እንዳለባቸው ራሳቸው እንትን ማድረግ ይችላሉ። ስለዚህ ህብረተሰቡ በደንብ ኢንቮልቭድ መሆን መቻል አለበትና ዳውን አፕሮች ብዙ ጊዜ አይጠቅምና ወደ ታች ወርዶ መንግስት ከህብረተሰቡ ጋር ኢንቮልቭድ ሆኖ ለመከላከል ካልሰራ ዝም ብሎ ከታች ከላይ የሚወራው ነገር ይሄ በጣም አደጋ ነው ያለው። ኢቭን የኢቦላ ኤክስፒሪየንስ አለ ብዙ ውስጥ አልገባምና እዛ ላይ ምኑ ውስጥ ካልገባ ህብረተሰቡ በራሱ በሚመቸው መንገድ ነው ኢንተርፕሬት የሚያደርገው ያለውን ኢንፎርሜሽን እነሱን ኢንቮልቭ ካላረግ ነው ማለት ነው። በራሱ ካልቸር በራሱ ሃይማኖት በራሱ እንትን ባለው ኢንተርፕሬት አድርጎ በዛ ነው እንትን የሚለው። ስለዚህ ያኛውን ነገር አድሬስ ማድረግ ወደ ታች ወርዶ ኢንፎርሜሽን እንትን ማድረግ ይገባል። አንተ ላልኮ ጥያቄ እስካሁን ያለን ፔሽንት እንትኖች ወደ 701 ደርሷል እስከ ዛሬ ማለት ነው። ከዚህ ውስጥ ትራቨል ሂስትሪ ያላችሁ ከተባሉ ወደ 293 ነው። ኮንታክት ከሌላ ጋር ንክኪ ያላቸው ሰዎች ወደ 195 ነው። ምንም ኮንታክት የሌላቸው 209 ሰዎች ናቸው። እስቲ
ሁለት አንድ ዊክ ብቻ ላይ ያለውን ነገር የተጨመረውን ነገር ብቻ እንትን ይላል። አንድ ሳምንት በፊት ወደ 365 ነበር ከአንድ ሳምንት በፊት ዊዝን 7 ዳይ 336 ጨምሮ ኦልሞስት ይጥፍ ማለት ነው። ኦልሞስት 50% ማለት ነው። 50% 50% ነው 100% ነው 100% ኦልሞስት 100% ጨምሮ አንድ ሳምንት ውስጥ ማለት ነው 701 ሆነ። ከዛ ኮንታክት ኔጌቲቭ ከአንድ ሳምንት በፊት ጤና ጥበቃ እና የኤፒ የህብረተሰብ ጤና ኤፒኤች የገለጹት ኮንታክት የሌላቸው ሰዎች 56 ሰው ናቸው። ከ56 ሰዎች ወደ 28 ሰዎች የሚሆኑ አዲስ አበባ ውስጥ የሚኖሩ ነው ብሎ ነው የገለጹት። ከነዚህ አሁን ደግሞ 150 ነው ቅድም 209 ነው 209 ነው ከ56 ወደ 209 የደረሱ ኮንታክት ኔጌቲቭ የሆኑት ዊዝን 1 ዊክ ነው። ይህ ማለት ኦልሞስት ቫይረሱ ዊዝን 1 ዊክ ከነበረው 100% ጨምሯል። ኮንታክቱ ከዛ በላይ ነው የጨመረው። ኦልሞስት ወደ 200-300 እጥፍ ነው መሰለኝ የጨመረው። ኮንታክት ኔጌቲቭ ስፔሻሊ ሁሉም አብዛኛው ይሄ ኮንታክት ኔጌቲቭ ማለት ምንም ንክኪ የሌላቸው ሰዎች ከአዲስ አበባ ናቸው። ስለዚህ አዲስ አበባ ውስጥ አሁን ኦልሞስት ኮሚኒቲ አውትብሬክ የህብረተሰብ ውስጥ ይሄ ቫይረስ በደንብ እየተሰራጨ እንደሆነ ነውና ኦልሞስት የኮንቴንመንት ወጥቷል ነው። እኔ እንደዛ አይነት ነው ከቁጥጥር ውጪ ወጥቷል ባንተ ግን እኔ ባለው እንትንና ህብረተሰቡ በደንብ መጠንቀቅ እንዳለበት ነው ከዚህ ነምበር መረዳት የምንችለው። በጣም አመሰግናለሁ። አሪፍ ትንታኔ ይመስለኛል ዶክተር ምርጊሳ። አሁን በተባለው ነጥብ ላይ የምትጨምረው ነገር ጨምራለህ፣ ግን አንድ ፈንዳሜንታል ጥያቄም ደግሞ አነሳለሁ። ምንድነው ሀገሪቱ ውስጥ ወደ 22 ማሽንስ የሚሆኑ እንደገቡ መረጃ አለን። ከዛው 7ቱ እዚህ ፊንፊኔ ውስጥ ናቸው። ሌላው ወደ ክልል አካባቢ ተሰራጭቷልና የነዚህን የአቨሬጅ በቀን ቴስት ማድረግ የሚችሉትን ምናምን ያለፈው ጊዜ እንደዚሁ ስንወያይበት ነበርና ይሄ ሪል ታይም ፒሲአር የሚባለው ማሽን ነው። አቨሬጅ የሚባለው በአንድ ጊዜ 96 ባች ራን ያደርጋል በቀን። እንግዲህ ምንድነው የሚያቆየው ነገር ይሄ ቫይረሱ የአርኤንኤ ቫይረስ ስለሆነ ቫይረሱን ኤክስትራክት አድርገው ከቫይረሱ ውስጥ የአርኤንኤ ኤሌመንቱን ኤክስትራክት አድርገው ራን ለማድረግ አንዱ ባች ከ3 እስከ 6 ሰዓት ይፈጃል ይባላልና በቀን 3 ባች ሊሰራ ይችላል ማለት ነው አንድ ማሽንና በዚህ ካልኩሌት ስታደርገው ከ6000 በላይ ነው በቀን መሰራት ያለበት እዚህ ሀገርና ነገር ግን ማክሲመም የተሰራው ካልሳሳትኩ ዶክተር ጀማል የትላንትና ነው 4000 ቤት አካባቢ። ምንድነው ለምንድነው ያለው የቴክኒካል አቅም በሙሉ መጠቀም ያልተቻለው? ጅቡቲም ብናይ ትንሽ ሀገር እዚህ ሀገር ብትመጣ ቀበሌ የምትሆን ሀገር በቀን ብዙ ሺህ ቴስት ያደርጋሉና ምንድነው ችግራችን? ጤና ጥበቃ አካባቢም በዚህ ጉዳይ ላይ እንደምታማክር አውቃለሁና ምንድነው ያለው ቻሌንጅ አንተ? ዌል ታንክ ዩ አይ ቲንክ የመጀመሪያውን ጥያቄ ላይ ትንሽ ብሪፍሊ ለመጨመር ያህል ማለት ይሄ ነገር እንዴት ነው ፈጠነ within a week አጨማመሩ በጣም ፍጥነት ያለው ነው መቶ ለመድረስ ረጅም ጊዜ ፈጅቷል የሚለው አይ ቲንክ መሰረታዊ ጥያቄ ነው። መሰረታዊ እይታም ነው። የትኛውም ሀገር እንዲሁ ነው የነበረው። ምናልባት የኛ to some extent የኛ ኮምፕለሰንስ የኛ ስል እንደ ኢትዮጵያ የነበረውን ኮምፕለሰንስ ጥሩ ማሳያ ሊሆን ይችላል ብለን ካልገመትን በስተቀር ሌላውም ሀገር እንደዚሁ ነው ስሎሊ ነው ፒክ ያደረገው። ስለዚህ እኛም ሀገር አሁን የምናየው ነገር ትክክለኛውን ትሬንድ ነው። ከዚህ በኋላ የበለጠ ብዙ የምናይበት ሁኔታ ነው ያለው ብዬ ነው ማስበው እንደራሴ ማለት ነው። ይሄን ከግንዛቤ ውስጥ ማስገባት ያስፈልጋል። ስለዚህ ሰው እኛ እኮ አይነካንም አይመጣብንም ደህና ነን ኤርሊ ነው መከላከል ጀመርነው ወዘተርፈ የሚሉት ነገሮች
አይ ቲንክ የበለጠ እንዳንሰራ እንዳንተጋ ካላደረጉን በስተቀር ፋይዳቸው የጎላ አይደለም። ይልቅ የመከላከል እርምጃችንን የበለጠ ማጠናከር እና በጣም ሆት ስፖት የሆኑ ኤሪያዎች ላይ አተኩረን መስራት ያንን ነው ማድረግ ያለብን። እንግዲህ አሁን ቁጥሩ እየበዛ በሄደ ቁጥር ታሞ ወደ ሐኪም ቤት የሚመጣው የሰው ቁጥርም ይጨምራል ማለት ነው። ኢምፕሊኬሽኑ ይሄ ነው። ስለዚህ እስካሁን ድረስ ዝግጅት አድርገናል። የጤና አገልግሎት ተቋሞቻችን የመኝታ አዘጋጅተናል ኢንሶ ፎርስ። ከዚህ በኋላ ስዌል ሊያደርጉ ይችላሉ የጤና አገልግሎት ተቋሞች። በርካታ የታመሙ ሰዎች ሊመጡ ስለሚችሉ ካሁኔው መጠንቀቅ ያስፈልጋል ማለት። ካሁኔው መጠንቀቅ ያስፈልጋል። ሁለት አይነት እንድምታ አለው። እንድምታ ቁጥር 1 የጤና አገልግሎቶቹ በበቂ ሁኔታ ተደራጅቶ መጠበቅ አለባቸው። ሰዎቻቸውን አሰልጥነው ዝግጁ ማድረግ አለባቸው። በቂ የሆነ የመድኃኒትና ተጓዳኝ የሆኑ ነገሮችን አዘጋጅቶ ዝግጁ መሆን አለባቸው የሚለው አንድ ኢለመንት ነው። ምክንያቱም እስካሁን አይ ደህና ነን ችግሩ የለም ኢንሶ ፎር ስለነበረ ይሄ አክሽን መወሰድ ያለበት ጉዳይ ነው። ሁለተኛው እና ኢምፖርታንት የሆነው ነጥብ የጤና ባለሙያዎቻችን እንደ የትኛውም የማህበረሰብ ክፍል በቂ የሆነ ግንዛቤ እንዲኖራቸው፣ በቂ የሆነ ስኪል እንዲኖራቸው፣ ራሳቸውን መከላከል እንዲችሉ ማስቻል አለብን። ሁለተኛው ነጥብ አይ ቲንክ አንተም እንዳልከው አዎ ጥሩ ነው ማለት ምናልባት መጀመሪያ ስንጀምር የመጀመሪያዎቹን የቴስት ሳምፕሎችን ወደ ደቡብ አፍሪካ ነበር የምንልከው። ከዛ በኋላ የመጀመሪያውን በህብረተሰብ ጤና ኢንስቲትዩት ውስጥ ማድረግ ተጀመረ። እንሶ አሁን እንዳልከው ቁጥሩ እየጨመረ መጥቷል። በቂ ነው ወይ የመረመርን ያለነው? ፐር ካፒታ ቴስቲንጉ አሁን እንደ ኢትዮጵያ ከሆርን ኦፍ አፍሪካ እዚቹ ቅርብ ካሉት አሁን አንተም ስማቸውን ከጠቀስካቸው ሀገሮች በጣም ትንሹን የምንመረምረው እኛ ነን። ካለን ፖፑሌሽን አንጻር እየመረመርን ያለነው ትንሽ ነው። ስለዚህ አንዳንድ ጊዜ ቁጥሩ ከትንሽ ከተመረመረው ሰው ሳምፕል ውስጥ ይሄን ያህል ቁጥር ተገኘ ሲባል ሊደንቀን ሰርፕራይዝ ልንሆን አይገባም። ለኔ ለምንድነው ምናልባት ሞር መመርመር ነበረብን። ሞር ብንመረምር ደግሞ ሞር ቁጥር እናገኛለን ብለን ነው ማሰብ ያለብን ማለት ነው። ስለዚህ ይሄንን አሁን ያለውን ትሬንድ ተከትለን ከሄድን ምናልባት በሚቀጥሉት ጥቂት ሳምንታት በርካታ ፖዚቲቭ ኬዞችን ልናይ የምንችልበት ሁኔታ አለ። ለምንድነው ግን ሞር የማንመረምረው ነው? አይ ቲንክ ይሄንን መመለስ ያለበት የመንግስት ሰው ነው ማለት የጤና ጥበቃም የህብረተሰብ ጤና ኢንስቲትዩትም ለምንድን ነው ምናልባት እንደ ግለሰብ እኔ ማስበው ማንኛውም ነገር እንግዲህ እንደምናውቀው ለመመርመር የሚያስፈልጉ ግብአቶች ያስፈልጋሉና ግብአቶቹ በበቂ ሁኔታ ተደራጅተው አሉ ወይ ለሚለው እኔ እርግጠኛ አይደለሁም። በበቂ ሁኔታ ላይኖሩ ይችላሉ። ምሳሌ ያክል ለመጥቀስ እንደ ኢትዮጵያ ከጤና ተቋማት ውጪ ምናልባት በቀላሉ ወደ ፒሲአር ማሽንነት ሊለወጡ የሚችሉ በግብርና ምርምር ኢንስቲትዩት ውስጥ ያሉ በርካታ ማሽኖች አሉ። እነዚህ ማሽኖች እኮ በቀላሉ ያሉንን ቴክኖሎጂስቶች ተጠቅመን በቀላሉ ያን ማሽን ያንን ካሊብሬት ተደርጎ ወደ ሞር ቴስት መስራት የሚያስችለን ምናልባት ይሄንን እንደ መንግስት እንደ ጤና ተቋም እንደ ጤና ጥበቃ ይሄ ሳይታወቅ ቀርቶ ነው ወይ ብለን ብንል አይመስለኝም። ማለት ይሄ ኮመን ኖሌጅ ነው። ዳሩ ግን ሞር የመመርመሪያ ማሽን ቢኖረን ሞር ዲማንድ ነው የሚኖረው ማለት ነው። ለምን ለሰፕላዩ። ስለዚህ የሰፕላይ አቅርቦቱንም በዛው ደረጃ መጨመር አለብን። ስለዚህ አይ ቲንክ ሞር መመርመሪያ ማሽኖች ሊኖሩን ይችሉ ነበር። የሌለንም በዛ ሊሆን ኢንፋክት ያሉን 22 ናቸው። በ22ቱ ራሱ ከ6 እስከ 8,000 መስራት ይቻላል በቀን። አሁን ግን ኦልሞስት ግማሽ አካባቢ ነው እየሰራ ያለው። በኔ ሊሆን ይችላል ነው 4,000 ምናምን የተደረገው ትላንት ነው። ይሄ የሪኤጀንት ቅድም ያልከው የግብአቶች ችግር ፕሮብለም አንድ በጣም እረዳለሁ። ይሄ
ለምሳሌ ጅግጅጋ ያለ ወይም መቀሌ ያለ ማሽን እነዚህ ግብአቶች በበቂ ሁኔታ በጊዜ ላይ ቀርብላቸው ይችላልና አንደርስታንድ ማድረግ ይቻላል። ግን አሁን ኦሬዲ 84 ቀን ነው ከተጀመረና ምናልባት እንደ ፐርሰናሊ አድቫይዝ ማድረገው በዚሁ አጋጣሚ የመንግስት አካላትም በእንደዚህ አይነት ዲስከሽን ውስጥ ኢንቮልቭ ብታረጓቸው ይሄንን እንደዚህ አይነት ነገሮችን ኤክስፕሌን ቢያደርጉ ጥሩ ነው። እየሞከርን ነው። በተለይ ኦሮሚያ አካባቢ ኦሮሚያ ጤና ቢሮ ኃላፊዎችን እንዲሁም የኢፒኤችአይ የጤና የህብረተሰብ ጤና ኢንስቲትዩት ተቋማት ሰዎችንም ለማጋበዝ እየሞከርን ነው። ችግሩ ኦፖርቹኒቲው መውሰድ አይፈልጉም። ቱ ቢሆነስት ተመልካቾቻችንም ማወቅ ያለባቸው እነዚህ ሰዎች እንደዛ አይነት ሪዘርቬሽን አላቸው። ግን አሁንም እኛ እንሞክራለን። ጥሪያችንን በዚህ አጋጣሚ እናስተላልፋለን። በሁለቱም በጠቀስኳቸው ተቋማት ቢያንስ አንዳንድ ጊዜ ወይም ሁለት ጊዜ ጋብዘናቸው እናውቃለን። ይሄንን እንድታውቁ ፈልጋለሁ። ብሪፍሊ ግን እቺ የኢትዮጵያ ጉዳይ ሳናልፍ አሁን ወደ ዓለም አቀፉ ሁኔታ እናልፋለን። ዶክተር ሚርጊሳ ሞዴል ተሰርቶ ነበር። ያ ሞዴል ምን ያህል ካፕቸር አድርጓል ሪያሊቲውን? አሁን ኦሬዲ 84ኛ ቀን ላይ ነን። ሁለተኛ ወር ገብተናል ማለት ነው። ሌላው ደግሞ ፕሮባብሊ አንተ በዚህ የወረርሽኝ ታሪክ ነገር ላይም ጽሁፎችን ጽፈሃል፣ ወረቀት ተሳትመሃል። ከዛሬ 100 ዓመት በፊት የተከሰተው ለምሳሌ ስፓኒሽ ፍሉ የሚባለው ላይ ልክ የዛሬ 100ኛ ዓመቱ ላይ ያለፈው 2 ዓመት ያሳተማችሁት ወረቀት አለና ያ የስፓኒሽ ፍሉ የኦሮሞ አካባቢ ነበር መጀመሪያ የተገኘው የሚል ነጥብ አንስተሃል። ይሄም ኬዝ አጋጣሚ ሆኖ ኢንዴክስ ኬዝ የኦሮሚያ ኬዝ ነው። ጃፓናዊው ሰውዬ አርሲ እዚህ ምስራቅ ሸዋ አካባቢ ሲዘዋወር የነበረ ነውና የሆነ ኮኢንሲደንስ አለው። ምንድን ኦሮሚያ ከዚህ አንፃር ምን ያህል እየሰራ ነው? ደግሞ እዛ አካባቢ ምን እንደ አድቫይዘሪ ሮል የምትጫወተው ሚና እንዳለ አውቃለሁና ኦሮሚያ በታሪክም አሁንም ኢንዴክስ ኬዝ የተገኘበት አካባቢ ነው። ዌል አይ ቲንክ ምንድነው አይ ቲንክ ሁሉ ጊዜ ምን እንደምንለው ማለት ኦሮሚያ ካሉት ሪጅኖች አንፃር ሞር ቮልነራብል ነው። ማንም መገንዘብ ያለበት ተጋላጭነቱ እንደ ሀገር እንደ ክልል ትልቅ ተጋላጭ የሆነ ክልል ነው። ይሄ ለምን ሆነ ለሚለው በርካታ ምክንያቶች አሉ። በርካታ የሰው እንቅስቃሴ የሚደረግበት ከፍተኛ የሰው ቁጥር ያለበት ድንበር አቋራጭ የሆኑ ጉዞዎች የሚደረጉበት ከውጭ ሀገርም ጋር ያለው ኢንተረስት እጅግ በጣም ትልቅ ከሪሰርች ጋር ሊያያዝ ይችላል። ከማልማት ስራ ጋር ሊሆን ይችላል። ከሚሽነሪ ስራ ጋር ሊሆን ይችላል። የ100 ዓመት ታሪክን በምናይበት ጊዜ ስለዚህ እነዚህ ነገሮች በምናይበት ጊዜ ኦሮሚያ ለምንድን ነው የመጀመሪያው ኬዝ አስተናጋጅ የሚሆነው? ኦሮሚያ ሴንተር ነው። ኦሮሚያ መጀመሪያ የሚመጣበት ነው። ኦሮሚያ በዚህና በዚህ ምክንያቶች ግንባር ቀደም ተጋላጭ የሆነ ክልል ነው። ስለዚህ ከዛ አንፃር ማየት እንችላለን። ግን ግንዛቤ መወሰድ ያለበት ግን ምንም ይሁን ምን ኦሮሚያ ላይ ያለውን ጫና መቀነስ ባልቻልንበት ሁኔታ የኢትዮጵያን ጫና መቀነስ በጣም አስቸጋሪ ነው የሚሆነው። ስለዚህ ማንም መገንዘብ ያለበት ርብርብም መደረግ ያለበት የመከላከል ስራ መሰራት ያለበት ትኩረትም ሊሰጠው የሚገባው ሪሶርስም በበቂ ሁኔታ አቬል ማድረግ የሚያስፈልገው ከዚህ አንፃር ነውና ይሄ በመንግስትም በመንግስታዊ ባልሆኑ ተቋማትም ማንኛውም አገር ወዳድም የሆነ ማህበረሰብ ትኩረት ሊያደርግ ይገባል የሚል ፐርሰናል ስሜት አለ። በጣም አመሰግናለሁ። በዚህ ጉዳይ ላይ እንግዲህ የኦሮሚያ የጤና ኃላፊዎችን ጋብዘን ፖሲብሊ አንተም ባለህበት ለማዋየት ሙከራ እናደርጋለን፣ እንቀጥላለን። ይሄ የኢትዮጵያን ጉዳይ በዚህ እንለፈውና ዓለም አቀፉን ጉዳይ ካልዳሰስን ይሄ ውይይት ሙሉ አይሆንም። ዶክተር ጀማል ስለ ዓለም አቀፉ ሁኔታ ደግሞ እናውራ እስቲ። ወረርሽኙ ከቻይና ከኤዥያ ተነሳ። አውሮፓ ስለ ማዕከሉ ነው ኤፒሴንተሩ ወይም የወረርሽኙ ማዕከላዊ ቦታ ከአህጉር ሽፍት እያደረገ ሄዷል። ከቻይና ተነሳ
ከዛ አውሮፓ ነበረ ከዛ ሰሜን አሜሪካ አሁን ደግሞ ወደ ደቡብ አሜሪካ የሄደ ይመስላልና ለምሳሌ ብራዚል በጣም አሁን ከፍተኛ የሆነ ከፍተኛ ነች አሁን ሁለተኛ ላይ ነች አሜሪካ በየ47 ሰከንድ አንድ ሰው ይሞታል today as we speak እና ይሄ ሽፍት ግልጽ ነው ይታያል ከምን ጋር የተያያዘ ሊሆን ይችላል ሁለተኛ ደግሞ ወዴት ሽፍቱስ ወዴት ሊመጣ ይችላል briefly ኦኬ ትንሽ ከቅድማን የቴስቲንግ እንትን ነካ አድርገ የሀገር ቤቱን እሺ የሀገር ቤቱን አንድ ደቂቃ እኛ ሀገር አሁን እየተወሰደ ያለው ሚጀር በጣም ስሙዝ ሚጀር ነው ለኢንቫይረስን ኮንቴን ለማድረግ ለመቆጣጠር እየተወሰደ ያለው እርምጃዎች በጣም ላላ ያሉ እርምጃዎች ናቸው እነዚህ አይነት እርምጃዎች ስትወስድ ኦቨርካም ኮንትሮል ማድረግ የሚችለው ብዙ ቴስት በማድረግ ብቻ ነው ብዙ ቴስት ታደርጋለህ ቴስት ያደረኩ ፖዚቲቭ የሆነ አይሶሌት ታደርጋለህ ከዛ በኋላ ሰስፔክትድ የሆነ ኮንታክት ካላችሁ ኳራንታይን አድርገን ኦቨርካም ማድረግ ያለብንና ሜቢ ችግሩ ሊኖር የሚችለው ሁማን ፓወር ሊሆን ይችላል ይሄን ፒሲአር ትሬኒንግ ያስፈልጋል እኔ ምንም ሰው እንትን ማድረግ አይችልምና የቴክኒካል ችግር አለ የፒ ሪፖርት አይቼ ነበርና ኢች ሆስፒታል ላይ የራሳቸው ሰዎች እንዲኖራቸውና ሁሉም ሆስፒታል ላይ ካሁን በኋላ ሳምፕል መውሰድ የሚችሉ ሰዎች ትሬን እናደርጋለን የሚል የፒ እንትን አይቻለውና ይሄንን ኢምፕሩቭ ማድረግ ያለባቸው ነው ይሄን እንደ ሌሎች ሀገር ላይ ሎክዳውን ማድረግ ላንችል እንችላለን እኛ እንትኖች ብዙ ነገሮች እንዳለ እንቅስቃሴ መዝጋት አለው ላይ ያደርግልን ይችላልና ማድረግ የምንችለው ብዙ ሰዎችን ቴስት አድርገን ያለ ሪሶርስ ትንሽ ነች ያቺኛውን ግን ብዙ አፕላይ ማድረግ የምንችለው ይሄ ቴስቲንግ ላይ ነውና አንተ ላልከው ጥያቄ አሁን አንተ እንዳልከው መጀመሪያ ቻይና ላይ ነው ቻይና ላይ ብዙ የሚቀርበው ኮምፕሌኖች አሉ ኤኒዌይስ አም ኮንትሮል ያደረገች ይመስላል ከዛ አካባቢ ያሉ ኤዥያ ሀገሮች ኤርሊ ሜጀር ወሰዱ አብዛኛው ኤዥያ ሀገሮች ኮንትሮል ለማድረግ የቻሉት አለ ኢራን እንደዚህ እንጂ ከዛ በኋላ ዩሮፕ ነበር አሁን ኖርዝ አሜሪካ በጣም ብዙ ሰው ሞቷል አንደኛ ላይ ነው የምትገኘው ከዛ ወደ ላቲን አሜሪካ ነው የሄደው እነዚህ እንትኖቹን ቢታይ አብዛኛው ሀገር የብዙ ሀገር የተጎዱ ሀገር ጣሊያን አሜሪካ ብራዚል ቢታዩ ብዙ እንትን ትኩረት ያልሰጣቸው ሀገሮች ላይ ነው ሊድ የሚያደርጉት ማለት ነው የብራዚል እንትን እንደም የውሸት እንትን ነው ብሎ እንትን ሲሳለቅ እንትን ያየክ ነበር እና የጣሊያንም እንደዛ ነበር መጀመሪያ አካባቢና ኢቭን ትራምፕም የአሜሪካን ቢታይ ትኩረት አልሰጡም እርምጃ አሄድ የወሰዱት ነገር የለም ይሄን ቫይረስ ከኋላ ተከትለ ማይድ የለብን ብዙ ጊዜ ፍለፊት ሄደ ወደፊት እንዳይሄድ ካላረግ ትሬንዱን ያየክ ሪስፖንድ የምታሪያክት የምታደርግ ከሆነ አምልጦ ነው የሚሄደው እሱን ነው የምትከተለው እንጂ ቫይረሱን አትከላከልም ስለዚህ ብቻ ፕሮአክቲቭ መሆን አለበት ፕሮአክቲቭ ራፒድ ሪስፖንስ መሆን አለበት እንደዛ አይነት እርምጃዎች የወሰዱ ሀገሮች ናቸው ብዙ እንትኖችና ኔክስት የሚሆነው ፕሮባብሊ አሁን አፍሪካ ነው የአፍሪካ ራፒድሊ አሁን ኢንክሪዝ እያደረገ ነው መጀመሪያ የወርልድ ሄልዝ ኦርጋናይዜሽን ሁሉም እንትኖች የአፍሪካ ላይ በጣም ብዙ ነገሮች ብዙ ችግሮችን ያመጣል ብሎ ፈርቶ ነበር ሜቢ ያን ቶሎ ያልደረሱ ብዬን የሚያስበው የትራፊክ ፍሎ ሜቢ አፍሪካ ላይ ይናይል እንትን አይደለም ለምሳሌ የኒውዮርክን ብንወስድ የወርልድ ትሬድ ሴንተር ነች የወርልድ ዋንም ብትወስድ የወርልድ እንትን ብዙ ፋክተሮች ብዙ ፍላይቶች ያለው እዛ ዋን ነው እና የትራፊክ ፍሎ አፌክት ያደርጋል ኦቨርኦል ማለት ነው አፍሪካ ሀገሮች ሜቢ ትንሽ ያልተጎዱት መጀመሪያ ላይ ያልወጡት ይሄ ነው ከዛ ቫይረሱ አሁን ገብቶ በደንብ እግሩን ከያዘ በኋላ ኔክስት ኤፒሴንተር የምትሆነው አፍሪካ ነው ከዛ አፍሪካ ውስጥ ደግሞ አገራችንም አንዷ ልትሆን ትችላለች ብዬ ነው ማስበው በጣም አመሰግናለሁ ኢንትረስቲንግ ውይይት ነው አንድ በኔ እይታ ይሄ ውይይት ጎደሎ የሚሆነው ስለ ስዊድን ካላነሳን ነው በጣም በሚገርም ሁኔታ የተለየ ኤክሰፕሽናል የሚባል ፖሊሲ የተከተለች ሀገር ነች ስዊድን ይሄ ሄርድ ኢሚዩኒቲ የሚባለው ዶክተር ምርጊሳ ዲፋይን ያደርግልናል በኋላ ምን ማለት እንደሆነ ሄርድ ኢሚዩኒቲ ራሱ ብዙ የማህበረሰቡ ክፍል እየተያዘ ኢሚዩኒቲ ዴቨሎፕ ስለሚያደርግ መዝጋት አያስፈልግም ይሄ ለምሳሌ ሬስቶራንቶችን መዝጋት ትምህርት ቤት አልዘጉም ሬስቶራንት አልዘጉም እና ስለዚህ ዝም ብለው ተውት
እና አሁን ሳይ ነበር ስታቲስቲክሱን እኔ እዛ አካባቢ ስለ ኖርኩም አውቀዋለሁ። ኖርዌይ፣ ስዊድን፣ ዴንማርክ እነዚህ እርስ በራሳቸው የሚወዳደሩ ኖርዌይ ሁሉ ጊዜ ስዊድን የምታደርገው ነው የምታየው። እንደዛ ነው። አሁን ምን ሆነ? ስዊድን አካባቢ ምንም ይሄ ሎክዳውን ዓለም ያደረገውን ኢትዮጵያን ጨምሮ ሎክዳውን ሶሻል ዲስታንሲንግ በርግጥ አድርገዋል። ቮለንተሪ ነው ግን ያደረገው ቮለንተሪ ነው። በህግ በፖሊስ ምናምን ኢንፎርስ የሚሆን አይደለም። ምግብ ቤት አልዘጉም። ኢቭን ጭፈራ ቤት የዘጉ አልመሰለኝም። እና ለሄርድ ኢሚዩኒቲ ነው የተውት። ስዊድን ውስጥ ወደ 33000 ሰው 33800 ሰው አካባቢ ተይዞ ወደ 4000 ሰው ሞቷል። ኖርዌይና እንዳልኩ ቅድም ራሳቸው የሚያወዳድሩት ከነዛ ኖርዌይና ዴንማርክ ደግሞ ይሄ የሚባለውን ፐብሊክ ሄልዝ ኢንተርቬንሽንስ ቅድም ያልናቸውን ወስደዋል። ቁጥሩ ከዛ በታች ነው ሪላቲቭሊ። ኖርዌይ አሁን 200 ምናምን ሰው 65 ሰው ነው የሞተው። ኦልሞስት ሎክዳውን ፍሪዝ ነው ያደረጉት። ፍሪዝ ዴንማርክም እንደዛውና የስዊድን አካሄድ ቁማር ነበር ማለት ይቻላል ለኔ። ዌል አይ ቲንክ አንድ ስሞል ፖይንት ወንድም ያነሳው ላይ አንድ ትንሽ ነጥብ ለመጨመር ያህል መጀመሪያ የት ጋ ነው አሁን ሁልጊዜ አሁን የዚህን የኮሮና ቫይረስ ክፋት የምናይባቸው ቦታዎች ምን አይነት ናቸው? ሪስፖንሱ ምንድነው የነበረው? ኮሄዥኑ ምንድነው የነበረው? ኢንተርናል ኮሄዥኑ ምንድነው የነበረው የሚለውን በምናይበት ጊዜ እንደምናየው ዩዥዋሊ አንድ ላይ ቆሞ አንድ ላይ ተባብሮ በጋራ የሰሩባቸው ቦታዎች ላይ ሪሌቲቭሊ የተሻለ ልምድም ስለነበረ ነው። አሁን እንዳልነው ኤፒሴንተር ኤዥያ፣ ሜርስ፣ ሳርስ፣ H1N1 እነዚህ ሁሉ የተነሱት ከኤዥያ ስለሆነ ነው እና የሚገርምም ነገር አይደለም ሂስትሪው ስለነበረ ማለት ነው። ይህን ያህል ባውንደሪ ክሮስ አድርጎ የሄደ አለመኖሩ ካልሆነ በስተቀር ማለት ነው። ስለዚህ ያ በአብሮነት መንፈስ መስራቱ was very important። እንደዛ ባላደረጉባቸው ቦታዎች ክፋቱ ትልቅ ነው የነበረው። ይሄ አንድ ነጥብ ነው። ምናልባት ወደ አፍሪካ ሲመጣ it could be disastrous for that matter። ምክንያቱም ፖረስ ነው፣ ደካማ ነው ሪሌሽንሺፑ መሳሳቡ መጓተቱ ባለበት የአፍሪካ ምድር ምናልባት ሊያሳድር የሚችለው ተጽዕኖ ከባድ ሊሆን ይችላል። አሳምፕሽን ነው ይሄ ግምት ነው። ወደ ስዊድን እንምጣ። አይ ቲንክ ቁማር ነው ወይ? ኦፍ ኮርስ ቁማር ነው ማለት ለኔ ማለት ነው። ቅድም እንዳልነው how much do we know? ቅድምም እንዳልነው ስለ ኮቪድ-19 የምናውቀው የእውቀት ደረጃችን ትላንትና ከነበረው ዛሬ ይሻላል፣ ዛሬ ካለው ነገ ይሻላል። ስለዚህ ምን እውቀት ኖሮን ለምሳሌ ምን ያክል ጥናት አድርገን ምን ያክል ምናልባት ለምሳሌ ለቀናቸው በአንድ አካባቢ ሙሉ በሙሉ ለቀን ቫይረስ ክፍት ሆኖ ሰዎች ይያዙና ኢሚዩኒቲ ዴቨሎፕ ያድርጉ። ኢሚዩኒቲ ዴቨሎፕ ካደረጉ ስለዚህ ሱን ፋይት የሚያደርግ አንቲቦዲ ያላቸው ብለን ልንል የምንችለው ምን ሲሆን ነው? ምን ሳይንቲፊክ ኤቪደንስ ኖሮን ነው? ምክንያቱም ቱ ዴት ያለን ሳይንቲፊክ ኤቪደንስ ራሱ ገና ውስን በመሆኑ ማለት ነው። በእኛ ሀገር ለምሳሌ አንዳንድ ሰዎች ምናልባት በጣም አስፈላጊ ባይሆን እኛ ሀገር ጉንፋን ችግር ሁልጊዜ በቃ የዛሬ 7-8-9 ወር አካባቢ መስከረም ጥቅምት አካባቢ ከፍተኛ በጣም የተለየ ስትሬን የነበረው ጉንፋን ሀገራችን ነበርና ያ ጉንፋን እኮ ኢሚዩኒቲያችን ቢልድ አድርጎ ነበረ ብሎ የሚያስቡ ሰዎች አሉ ማለት የተማረም ማህበረሰብ ፎር ዳት ማተር ማለት ነው። ስለዚህ ምን ያክል ኢሚዩኒቲያችን ስትሮንግ ነው፣ ምን ያህል አንቲቦዲ ዴቨሎፕ አድርገናል ለሚለው ምን ያስፈልጋል ገና ክርክር ላይ ያለ ጉዳይ ነው እና እንደዚህ ባለበት ሲቹዌሽን ግሎባል ነው አምኖ ስለ ኢትዮጵያ ብቻ አይደለም እያልኩ ያለሁት በዓለም አቀፍ ደረጃ ውስን እውቀት ባለበት አገሮች ትራያል እንደ ኢረር ነው፣ ቁማር ነው። የኛ ችግር አይደለም። ፕሬዚደንት ትራምፕ እኮ this is not our problem ሲል ነበር።
ስፔን ያየነው ነገር ኤግዛክትሊ ተመሳሳይ ነው ጣሊያንም ተመሳሳይ ነው ግን የነሱ ችግር መሆኑን ደግሞ አዩት ስለዚህ ምንድነው ስዊድን ምናልባት ዛሬ የሆነው ይሄ ነው የዛሬ ሳምንት ምናልባት የተለየ ፊገር የተለየ ቁጥር ልና የምንችልበት አይነት ሁኔታ አለ ስለዚህ ይሄ ነው ብሎ ለማለት ለኔ ኤቪደንስ የለኝም እነሱም ኤቪደንስ የላቸው አይ ቲንክ እዚህ ላይ መጨመር የምፈልገው ምንድነው የቺፍ ኤፒዲሚዮሎጂስት መንግስትንም የምታማክር የነበረች ሴት ነች ትላንትና ይቆጨኛል ሐሳቤን ቀይሬ ያለው የሚል ነገር ለእንግሊዝ ጋዜጣ መግለጫ ሰጥታለች መዝጋት ነበረብን because አሁን ከተነጋገርናቸው ሀገሮች አንፃር በጣም ከፍተኛ የሆነ በሰዎች ነፍስ ቁማር ተጫውተናል እኔ ሐሳቤን ቀይሬ ያለው ምናምን ብላ የመንግስትን አቋም አልደግፍም ብላለች ያ ነው እንግዲህ ስዊድን በርግጥ በዚህ በፐብሊክ ሄልዝ ትምህርት በጣም የታወቀ አገር ነው የካሮሊንስካ የሚባል ትምህርት ቤት ያለበት ፕሮባብሊ ግሎባሊ መሪ የሆነ በእንደዚህ አይነት እንትንና ዝም ብሎ አይደለም የገበቡበት ቁማሩን ካልኩሌት አድርገው ነው ማለት ይቻላል ተበልተዋል አልተበሉም የሚሉት በርግጥ አሁን ቁማሩ ተበሉ አልተበሉም የሚለውን ለመወሰን ጊዜ ይፈልጋል ዛሬ ላይ ያለውን ፊገር ነው እኛ ኮምፔር ያደረግነው ይሄም በዚሁ እንውጣ ብሪፍሊ የምትጨምረው ነገር ካለ ትንሽ ደቂቃ ነው የምሰጠው ግን አሁንም እንግዲህ ይሄ ውይይት ለመቋጫ ስለ ዓለም ጤና ድርጅት ብሪፍሊ እናንሳ የዓለም ጤና ድርጅት 1948 ተቋቋመ ከዛ በኋላ በዚህ ደረጃ ዓለምን ያንቀጠቀጠ ወረርሽኝ ተከስቶ አቅም ወረርሽኞች ተከስተዋል እነዚህ ሳርስ ሜርስ ምንላቸው ኢቭን ኢቦላ ተከስተዋል ይሄኛው ኢትስ ላይክ አ ሊትመስ ቴስት ለኔ ለWHO እና WHO በርግጥ ይሄንን ክራይሲስ ብዙ ሰው ብሌም ያደረገው ነው አሁን አሜሪካኖቹ እንደውም አይጠቅሙንም WHO የስታንዳርድ ሜኪንግ ኤጀንሲ ነው አንድ ሀገር ሊኖረው የማይችለውን አቅም ፈጥሮ ለሀገሮች አመራር መስጠት ያለበት ነው ፖለቲካል ፓወር የለውም ሬጉላቶሪ ፓወር የለውም የእውቀት ፓወር ነው ያለው ይሄ ሶፍት ፓወር ምንለው ማለት ነው ዓለምን ስካን አድርጎ ሀገሮች በራሳቸው አቅም ሊያውቁት የማይችሉትን ነገር ለማሳወቅ ነው ያዋጡ በእያንዳንዱ የሚኖሩት ከዚህ አንፃር ለምሳሌ ትራምፕ አሁን ሲዲሲ ከWHO በላይ ሊጠቅመን ይችላል ለምንድን ነው ዋይ WHO 400 ሚሊዮን ብር ለምን ዶላር ለምን እንከፍላለን ብሎ ዊዝድሮ ያደረገ ነውና የሆነ ከዚህ ኮሮና በኋላ ሊመጣ የሚችለው ነገር ያንን WHO የሱን ህይወት ሁሉ የሚፈታተን ነገር ይመስላል ምን ይመስላል ብሪፍሊ ሊሆን የሚችለው የዚህ ድርጅት ጣፈንታ አንተ እንዳልከው ሜቢ የWHO እና የዓለም ፍጥጫ መጀመሪያ አካባቢ የተነሱት እንትን ነውና መጀመሪያ አካባቢ ላይ ይሄ ነገር ዋን ሲነሳ WHO ወጣ ብሎ የሰጣ መግለጫ ሁማን ትራንስሚሽን ከሰው ወደ ሰው መተላለፍ ብዙ የተረጋገጠ ነገር የለምና ኤቪደንስ የለንም ብለው ነው ያስቀመጡ ከዛ በኋላም ትንሽ ያ ትልቅ ስህተት ነበር ትልቅ ስህተት እኔ የሚያያቸው እንደ ስህተት ብዬ የሚያምነው ማለት ነው አንዱ እሱ ነው ሁለተኛ ደግሞ ለትራቭል ሪስትሪክሽን አንዳንድ ሀገሮች ድንበራቸውን እየዘጉ ነበር ሌሎቹን ደግሞ ወደዛ የሚበር እንትኖቹን ሊያቆሙ ነበርና ይሄንን ማድረግ ብዙም ኤቪደንስ እንደዚህ ለማድረግ ብዙም ኤቪደንስ የለንም የሚሉ እንትን ነበርና አይ ቲንክ ትንሽ እዛ ጋ ነው እንጂ ከዛ በኋላ ያለው ነገር WHO ላይ ሳይሆን ስፔሲፊክ አገር ላይ ናቸው ሜቢ ያለውን የሀገር ፖለቲካ ሌላ ነገሮችም ወደ WHO ሪፈሬክት ማድረግ ፈልጎ ነው መሰለኝ እንጂ እነሱ ግሎባል ፓንደሚክ ካሉት በኋላ ራሱ በቂ እርምጃ አይደለም የወሰዱ ሌሎች ሀገሮች ኢንፋክት የራሳቸውን ችግር ወደዛ ሪፈሬክት የማድረግ መሞከር አለ ፐርሰናላይዝ የማድረግ እንትኖችም ይኖራሉ ብሌም ጌም ፐርሰና ብሌም ጌም ብዬ ነው የሚያስበው WHO የሚቀጥል ይመስለኛል ትንሽ ተሰሚነቱ እንትን ሊሆን ይችላል አንድ እንደ እንትን በአንድ ግሎባል ፓንደሚክ ሃይሊ ግሎባል ትሬት የምንለው ብዙ ጊዜ በአንድ ቫይረስ ብዙ ጊዜ ቫይረሶች ናቸው ግሎባል ፓንደሚክ እንትን የሚያደርጉና ፕሪሲምፕቶማቲክ ትራንስሚሽኑ በጣም ሀይ ከሆነ ማለት ምንም ምልክት ሳያሳይ ሰው ትራንስሚት የሚያደርግ ከሆነ ኮንትሮል ለማድረግ ይቸገራሉ አሁን ሜቢ አሜሪካ ጀስት ዋንን እንደገባ ገብቶ ይሆናል ጀስት ሌት ዲሴምበር ላይ ነው ዋን ላይ
ሁማን ቱ ሁማን ትራንስሚሽን የተባለው ከዛ በፊት ገብቶ ሊሆን ይችላል ምንም ሲምፕተምስ ሳያሳዩ ማለት ነው ገብቶ ሊሆን ይችላልና ይሄ ትንሽ ብሌም ጌም ነው ይመስለኝ ደልቤቹ የሚቀጥል ይመስለኛል ዶክተር ምርጊሳ ፋይናል ምናልባት አንድ ሁለት ፖይንቶች ለመጨመር ያለው አይ ቲንክ አንደኛ WHO ምንድነው ስትል ሜምበር ስቴትስ በሜምበር ስቴትስ ይሁንታ ያለ ተቋም ነው ስለዚህ ኢንፍሉዌንስ የሚያደርገው ምን ያህል ነው to what extent ነው ሀገሮችን ኢንፍሉዌንስ የሚያደርገው የሚለው ኩዌስችን ነው ስለዚህ አንዳንድ ጊዜ ሀገሮች እዚህ ሀገር ያለው የWHO ኦፊስ የሰርቬላንስ ኦፊሰሮችን ቀጥሮ ያሰማራል ቴክኒካል ሰፖርት ለሚኒስትሪ ኦፍ ሄልዝ ይሰጣል ፋይናል ሴው የሚኒስትሪ ኦፍ ሄልዝ ነው የWHO አይደለም ስለዚህ WHO ያንን ግንዛቤ ውስጥ ማስገባት ያስፈልጋል በራሱ ስታንዳርድ ሴቲንግ ኤጀንሲ ነው የሬጉላቶሪ ወይም የፖለቲካ ፓወር ያለው አይደለም ኤግዛክትሊ ስለዚህ ያንን ስታንዳርዶችን የሚያወጣቸውን ስታንዳርዶች ተቀበለ አልተቀበለ ተጠቀመበት አልተጠቀመበት የሚባለው ወደ ሀገሮች የሚሄድ ጉዳይ ነው አንዱ ይሄ ነው ሁለተኛው ነገር ምናልባት could this serve as a lesson ለWHO I think ለWHO ሳይሆን ለመላው ዓለም ኮሮና ትልቅ ትምህርት ነው የሚያስተላልፈው ትልቅ ትምህርት አስተላልፏል አንዱና ትልቁ የሰርቬላንስ ሲስተማችን እንደ WHO ምናልባት ሀገሮች እንዲህ ቢያደርጉ ሰርቬላንስ ሲስተማቸው ሊጠናከር ይችላል ኮንታክት ትሬሲንጋቸው በዚህ አይነት መልክ ሊጠናከር ይችላል በዚህ አይነት መልክ ሞዴል ቢያደርጉ ሊጠቅማቸው ይችላል ምክንያቱም we never know in a month in a year or so another rocking የሆነ ኢንፌክሽስ የሆነ በሽታ ሊፈጠር ይችላል ስለዚህ ይሄ እንግዲህ ለWHO ትልቅ ትምህርት ሰጥቷል ለሀገሮች ትልቅ ትምህርት ሰጥቷል ለዓለም ትልቅ ትምህርት ሰጥቷል በዛ አይነት መንፈስ ነው ማየት ያለብን ብሪፍሊ እቺ ነጥብ ከመቋጨታችን በፊት እንደው አንድ እንትን ሚለኝ ነጥብ አለ ይሄ ወረርሽኝ የዓለም አቀፍ ግሎባል ኦርደር የሚባለውን የዓለም አቀፉን ሁናቴ ሪሴት የሚያደርግ ያለ ነውና እንደውም ስለ ፖስት ኮሮና ወርልድ ኦርደር የተለየ ነው ሊሆን የሚችለው የሚል ትልልቅ ምሁራን ዓለም አቀፍ ምሁራን ያቀረቡ ነውና ይሄ ወረርሽኝ የጤናውን መስክ ዓለም አቀፉን የጤናውን መስክ በምን መልኩ ሪሴት ማድረግ የሚችል ይመስላል ቬሪ ብሪፍሊ እንዳልኩት ነው ሪሴት ያደርጋል ሳይሆን ፕሮባብሊ ሞዲፋይ የሚደረጉ በርካታ ነገሮች አሉ ሞዲፋይ የሚደረጉ የትምህርት ስርዓታችን ነው የመከላከል እርምጃችንን የሚያፋጥኑት የትሪትመንት መንገዳችንን የሚያሳዩን የማኔጅመንት ስታይላችንን የሚያመላክቱን ኢንክሉዲንግ ዳት ይቀየራሉ ወይም ደግሞ ኢንክሉዲንግ ዳት ሞዲፋይ ሊደረጉ ይችላሉ የሚል ስሜት ነው እኔ ፐርሰናሊ ያለኝ ስለዚህ ምንም ይሁን ምን በሀገሮች መካከል የነበረው ግንኙነት within the country የነበረው ሲስተም እንዴት ይሆናል የጤና አደረጃጀት ሲስተሙ ትምህርት ነው ተማርን እኮ የተማርነው ነገር ደግሞ ለነገ ዝግጅትም ይጠቅማልና ለካ እንዲ ነበር መደራጀት ለካ እንዲ አይነት ዲፓርትመንት ያስፈልግ እንደዚህ አይነት ባለሙያ ያስፈልገናል ወይ ይባላል ወይ ያው ምንም ጥያቄ የለው በአንድ ደቂቃ ብሪፍሊ የዓለም አቀፉን የጤና ሴክተር ይሄ የኮሮና ወረርሽኝ እንዴት አድርጎ ሪዲፋይን ሊያደርገው ይችላል ባንተ አመለካከት ዶክተር ጀማል ሜቢ አሁን ያልኩ ነገር ብዙዎቹ አገር ለጤና ሴክተር ያሉት የሰጡት እንትን በጣም ዝቅተኛ ነው ይህ ኮሮና የራሳቸው የጤና ሴክተራል ፋይናንስ እና ጉልበትን ቴስት ያደረገ ነገር ነው ኢቭን አሜሪካን ጨምሮ ማለት ነው ስለዚህ ካሁን በኋላ ያለው ነገር ሁሉም ነገር ለጤና ሴክተር የሚሰጡትን እንትን ትኩረት እና ለጤና ባለሙያዎች የሚሰጡትን እንትን ትኩረት ትንሽ ሊጨምር ይችላል ብዬ ነው የሚያስበው የጤና ሴክተሩን ኢምፓወር ሊያደርግ ይችላል የሚል ነው ያለኝ ግርማ በጣም አመሰግናለሁ ተመልካቾቻችን በዛሬ ልዩ ዝግጅታችን ኮሮና ወረርሽኝን በተመለከተ ዓለም አቀፍ እንዲሁም አገር አቀፍ ሁኔታዎችን የዳሰስንበት እንዲሁም ሙያዊ ትንታኔ የሰጠንበት ውይይት በዚሁ እናበቃለን አብረውኝ ዶክተር ምርጊሳ ካባ ከአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ የህብረተሰብ ጤና ፋክልቲ ተባባሪ ፕሮፌሰር እንዲሁም ዶክተር ጀማል ማርቆስ ከአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ ህክምና ትምህርት ቤት
ሬዚደንት ሐኪም ክሊኒሽን ሁለታችሁንም አመሰግናለሁ። እዚህ ስቱዲዮ ድረስ መጣችሁ ይሄንን አይነት ውይይት ስላደረጋችሁ ተመልካቾቻችንም ስለተከታተላችሁን በጣም እናመሰግናለን። መልካም ጊዜ